ካብቶ የዚህ ታስሮ ማሽላው ተበልቷል። እንዴት አባቱ ዶነ እንደው ምን አይነቱ ግም ሰውዬ ነው? ማሪቱ መጣሽ እንዴ? እኮ እንደው ላሚቱን ብንገዛት ብዬ እኮ ነው። ጥሩ ወተት ነው ያላት ማርያም። አትንቀኝ ነው ላሚቱን አያት ተግበይ ማሪቱ ግድ የለም ሸጋላ አንቺ እዚያ ማዶ ጎባኔ ነሽ ወይ? እሺ እንዳይወጋሽ ባጋሙ ላይ ነው ያለ ላሚቱ። አያት ላሚቱን ሸጋላም ናት። ሚስት ቀናች አሉ አለች አወይ እናት ሲወልዱ ለሷ ብቻ ነው ወይ? አይ እንዲያው የሚበጅም አይደል ከ9 ወር በጋ አንድ ቀን ባገኝሽ ልብረር እንዳሞራ ነበር ማሰኝሽ። አይክላ ይልውስ አፈርም ብለው አፈር ያብላ። እሬ ምኑ ግሙ ነው እናንተ ደግሞ ያፍር መጎን የቆመ ያወራል። አቻ መዳም ሚስት የሞተች እንደሆን አንድ አውራ ደሮ አለኝ ለተስካሯም ይሆን። ታይ እባክሽ ወሬውን አውርተሽ ልብሽ ውልቅ ብሏል። እጨየ ገሊላ ይታሰራል ገሊል በሽታ የለም ወይ ጎባን የሚገድላሉ። ተሰሚያለሽ አንቺ አደረ ጎመን ተልባ የነካካው የምወደውን ሰው እጅሽ እንዳይነካው። እግሬን ባልታጠብ መስታየት ባላይ የ80 ባሌ ልትወስዱ ነው ወይ ያለች ሴትየቱ። አንቺ እንዴት ነው የሚያረግሽ? ደሞ አታፍሪ። ምን አልሽ አንቺ ግሚቱ ነች? ምንድነው? አፈር ያዝበላሽ ግሚቱ ልጅ። ተይኝ ግድ የለሽም። ወሽማ ባል ሆኖ ቤት አይሰራልሽም። ወሽማ ባል ሆኖ ቤት የሰራ እንደሆን እራሴ ገበታ እግሬ ማገር ይሁን። እንግዲህ እስኪ ይቅናሽ በይደን ወይ አንቺም ደግሞ እንድ ከሊ ወዲያ ሴት ነሳይ ወንድ አሰዳሪ አብረኸኝ ተኝተ ካላልከኝ ቅምቅም እኔስ ምን በወጣኝ አንተን ፈስምቅም። የወፍም ቤት አላት የወጋ እንዳይቀርም ባሌና ይሽ ብላል ነገርም እሽ ቀጥ ይጥርግ በይዞሹ ኧረ ሞት ይሻላል።